ሰላም ሙዛኔ ዛሬም እንደተለመደው አንድ አጠር ያለች ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ የምናየው አንድ ያዘጋጀሁት ፓወርፉል የሆነ ሰብ አሰምብሊ አለ። ይህንን ሰብ አሰምብሊ ኢንትሮዲዩስ ለማድረግ ነው። ይህ ሰብ አሰምብሊ ከሌሎቹ የሚለየው ወደ 4 የሚጠጉ ፊቸሮች አሉት። የሚገርምና ብዙ ነገሮችን ሪዞልቭ የሚያደርግልን የሆነ ሰብ አሰምብሊ ነው ማለት ነው። አንደኛው ምንድነው? ሁሉም አይነት የፊልድ ማቴሪያሎችን ባይ ዩዚንግ ሲንግል ሰብ አሰምብሊ ማኔጅ ማድረግ እንችላለን። ጀስት ድሮፕ ዳውን ሊስት ውስጥ በመግባትና ከስትሮንግ ሮክ ወደ ኢንተርሚዲየት ከኢንተርሚዲየት ወደ ሶፍት እየቀያየርን መጠቀም እንችላለን ማለት ነው። ይሄ ሰብ አሰምብሊ ምንም አይነት ተጨማሪ ሰብ አሰምብሊዎችን ኢምፖርት ማድረግ ሳይጠበቅብን አንዱን ሰብ አሰምብሊ ብቻ ድሮፕ ዳውን ሊስቶችን በመቀያየር ለስትሮንግ ሮክ፣ ለኢንተርሚዲየት ሮክ እና ለሶፍት ሶይል ፊል ኮንዲሽኖችን በኢራ ማኑዋል መሰረት መቀያየር ይቻላል ማለት ነው። ሁለተኛው ፊቸሩ ደግሞ ሁሉም አይነት የከት ማቴሪያሎችን by using a single ሰብ አሰምብሊ አሁንም ማኔጅ ማድረግ ይቻላል። ለስትሮንግ ሮክ፣ ለኢንተርሚዲየት እና ለሶፍት ሶይል ከት ማቴሪያሎች ጀስት አሁንም ድሮፕ ዳውን ሊስት ውስጥ በመግባት ብቻ ማኔጅ ማድረግ ይቻላል ማለት ነው። ይሄ በጣም ስራን የሚያቀል የሆነ ሰብ አሰምብሊ ነው ማለት ነው። ሶስተኛው ደግሞ እስከዛሬ በሰራዋቸው ቪዲዮዎች ሱፐርሊቬሽን ኤክስፖርት በማድረግ ማኑዋሊ ነበረ ሮልኦቨሮችን ካልኩሌት አድርጌ መልሼ ኢምፖርት ነበር ማድረገው። በዚህ ኬዝ ግን ይህንን ሰብ አሰምብሊ በመጠቀም ሮልኦቨሮችን በራሱ አውቶማቲካሊ እየቀናነሰ ከማክሲመም ሱፐርሊቬሽኑ ላይ እየቀናነሰ ራሱ እንዲሰራ ማድረግ ይቻላል። ይሄ በጣም የሚገርም የሆነ ፊቸር ነው። ሌላኛውና አራተኛው ፊቸር ደግሞ ወደ 4 የሚጠጉ የዲች ታይፖችን በአንድ ሰብ አሰምብሊ ማኔጅ ማድረግ ይቻላል። አንደኛው ኮንክሪት ዩዲች አለ ለማውንቴኒየስ ሴክሽን ማለት ነው። ሁለተኛው ትራፕዞይዳል ማስነሪ አለ። ማስነሪ ሆኖ ደግሞ ዩዲች አለ። ፕላስ ደግሞ ግሪዳቸው ከ4% በታች ለሆኑ ደግሞ ቪዲች የምንለው ወይ ደግሞ ኤርዘን ዲች የምንለው ታይፕ ዲች አለው ማለት ነው። ወደ 4 የሚጠጉ የዲች ታይፖችን ባንድ ሰብ አሰምብሊ ጀስት ድሮፕ ዳውን ሊስት ውስጥ በመግባትና በመቀያየር ብቻ መጠቀም ይቻላል። ይህንን ሰብ አሰምብሊ እንዴት መጠቀም እንዳለብን ስቴፕ ባይ ስቴፕ ማሳያችሁ ነው የሚሆነው። ስለዚህ ዊዛውት ኤኒ ፈርዘር ዱ ቀጥታ ወደሱ እገባለሁ ማለት ነው። ለምሳሌ እዚህ ጋር የምታዩት ትራፕዞይዳል ማስነሪ ዲች ነው። ይሄ ለሮሊንግ ኤንድ ፍላት ሴክሽኖች ላይ በብዛት የምንጠቀመው ነው። ነገር ግን ሴክሽናችን የኛ ማውንቴንስ ቢሆንና አርሲ ኮንክሪት ዩዲች መጠቀም ብንፈልግ ጀስት እዚህ ጋር ዲች ታይፕ የሚል አለ። እዚህ ጋር ዲፎልት ቫልዩን እዚህ ጋር መጥቼ ይሄ ድሮፕ ዳውን ሊስት ወደ 3 አይነት ዲች አለ። እኔ የፈለኩት አርሲ ዩዲች ነው። እዚህ ጋር ሰሌክት አድርገውና እዚህ ጋር ክሊክ ሳደርግ እንደምታዩት ወደ አርሲ ዩዲች ተቀየረ ማለት ነው። በሲንግል ሰብ አሰምብሊ እንደዚህ መቀየር እንችላለን። ኢንኬዝ የኛ ፕሮጀክታችን ላይ ለሮሊንግ ሴክሽን ማስነሪ ሆኖ ዩዲች ከሆነ የሚፈልገው እዚህ ጋር አሁንም አለኝ ማስነሪ ዩዲች የሚለውን ሴሌክት አድርጌ እዚህ ጋር ክሊክ ሳደርግ እንደምታዩት ማስነሪ ዩዲች ያደርግልኛል ማለት ነው። ይሄ በጣም ፓወርፉል ነው። በዚህ መሰረት ዲቹን ወደ ማስነሪ ፕላስ ማስነሪ ሆኖ ወደ ዩዲች ቀየርኩት ማለት ነው። ነገር ግን አንዳንዴ ደግሞ ግሪዳቸው ከ4% በታች ለሆኑ ሴክሽኖች ብዙ ጊዜ ቪዲች ኦር ደግሞ ይሄ ኤርዘን ዲች የምንለውን እንጠቀማለን። እሱን ደግሞ ለማድረግ
መጀመሪያ እዚህ ጋር ወደ ትራፕዞይድ ቀይረዋለሁ። ምንድነው ማድረገው እዚህ ጋር የዚህን ቲክነሱን 0 እና የዚህን የዲቹን ዊድዝ 0 ፕላስ የዚህን የዲቹን ቲክነስ 0 ነው ማድረገው ማለት ነው። ሶ ዲቲ የሚለው ጋር ሄድና ዲች ቲክነስ 20 ሳንቲም የነበረውን ይሄንን 0 አደርገዋለሁ። እዚህ ጋር ዲw ዲች ዊድዝ ማለት ነው። ሶ እሱን እዚህ ጋር መጥቼ ይሄንንም 0 አደርገዋለሁ። ሶ እንደምታዩት ወደ ቪ ዲችነት ተቀየረ ማለት ነው። ሶ በጣም የሚገርም የሆነ ሰብ አሰምብሊ ነው። ይህንን ብቻ በመጠቀም በቀላሉ ወደ 4 የሚሆኑ ዲቾችን ማስተናገድ ኢንተርቴይን ማድረግ እንችላለን ማለት ነው። ይሄኛው ፕሪቪየስሊ በነበረው ስላይድ ላይ እንዳያችሁት ወደ 3 አይነት ማቴሪያሎችን መቀያየር እንችላለን ብያቸዋለሁ። ይሄ የምታዩት ለዊክ ሶይል ነው። እንኬዝ በእኛ ፕሮጀክት የሆነ ስትሬች ስትሮንግ ሮክ ቢሆንና አስፐር ኢራ ማኑዋል ወደ ስትሮንግ ሮክ መቀየር ቢጠበቅብን ምንድነው የምናደርገው? ኤክስካቬሽን ታይፑን ያካት ስለሆነ ማለት ነው። እዚህ ጋር መጥቼ ዲፎልት ቫልዩን ወደ ስትሮንግ ሮክ ቀይረዋለሁ። ስለዚህ ጋር መጥቼ ባዶ ቦታ ላይ ክሊክ ሳደርግ እንደምታዩት ስሎፑ ይቀየራል። ሶ ይሄ ለስትሮንግ ሮክ ነው ማለት ነው። አዘርዋይዝ ሜይቢ ኢንተርሚዲየት ቢሆን የኛ ወይ ደግሞ ዌዘርድ የሆነ ሮክ ቢሆን አሁንም ጀስት እዚህ ጋር መጥቼ ኤክስካቬሽን ታይፑን ዲፎልት ቫልዩን ወደ ዌዘርድ ሮክ እቀይረዋለሁ። ስለዚህ ጋር ክሊክ ሳደርግ እንደምታዩት ይቀይረዋል ማለት ነው። ሶ ይሄ በጣም አሜዚንግ የሆነ ፊውቸር ነው። ሃው አባውት ፊል ቢሆንስ? ይሄኛውን ወደ ፊል ብንቀይረው እንደምታዩት ወደ ፊል ቀይረዋለሁ። ፊል ዋይድኒንግም ኤቭሪቲንግ ይሰራል። ለምሳሌ ይሄንን 3.2 ባረግ 30 ሳንቲም ይጨምራል። 6.2 ደግሞ 6.1 ባረግ ደግሞ እንደምታዩት 60 ሳንቲም ያደርገዋል። ፊል ዋይድኒንጉን 9.2 ባረግ ከ9 በላይ 90 ሳንቲም ስለሆነ እንደምታዩት ይጨምራል። እሱ ብቻ ሳይሆን እዚህ ጋር ፊል ማቴሪያል ታይፓችን ዊክ ሶይል ነው። ነገር ግን በእኛ ኬዝ የተወሰነ ስትሬች አሁንም እዚህ ጋር ከት ላይ እንዳየነው ስትሮንግ ሮክ ቢሆን እዚህ ጋር መጥቼ አሁንም ዲፎልት ቫልዩን ወደ ስትሮንግ ሮክ ስቀይረው እንደምታዩት ስሎፑ የባክ ስሎፑን በዚህ መልኩ ይቀየራል ማለት ነው። ሃው አባውት ዌዘርድ ሮክ ወይ ደግሞ ኢንተርሚዲየት ሮክ የምንለው ማለት ነው። እሱ ጋርም እንደዚህ ብትቀይሩት ብዙም ለውጥ የለውም። ደሴም ይመስለኛል ስሎፑ ከአስፐር ኢራ ነው የተሰራው። ሶ እዚህ ጋር እየቀያየራችሁ እንደፈለጋችሁ መጠቀም ትችላላችሁ። ሶ አሜዚንግ የሆነ ፓወርፉል ሰብ አሰምብሊ ነው። ሶ ሌላው ነገር ደግሞ ሱፐር ኤሌቬሽን ነው። ፕሪቪየስሊ በነበሩን ቪዲዮዎች ሱፐር ኤሌቬሽን ሮል ኦቨሮችን ኤክስፖርት አድርጌ በኤክሴል የነበረ ማኑዋሊ ካልኩሌት እያደረኩ ሳስተካከል የነበረው። ነገር ግን ይህ ሰብ አሰምብሊ አውቶማቲካሊ ሾልደር ሮል ኦቨሮችን በራሱ ሪዞልቭ ያደርጋል። እዚህ ጋር እንደምታዩት ተሰርቷል ሁሉም ነገር። ሶ እንደምታዩት 8% ኮንዲሽኑ ከ7 እና ከዛ በላይ ሲሆን -1 እንዲያደርግ ከ8 እየቀነሰ ማለት ነው። ከ8 ስለሆነ ማክሲመሙ ዘን ሁሉም ነገር ተስተካክሏል። ስለዚህ ሮል ኦቨር ማኑዋሊ ካልኩሌት አናደርግም። ስለዚህ ይሄ ፓወርፉል የሆነ ሰብ አሰምብሊ ነው። ይህንን ደግሞ ወደ ሲቪል 3ዲ ኢምፖርት አድርገና እንዴት ሲቪል 3ዲ ላይ ማኔጅ እንደምናደርግና ፕራክቲካሊ የፊል ማቴሪያሎችን የከት ማቴሪያሎችን እና ሱፐር ኤሌቬሽን እንዴት አድርጎ ካልኩሌት እንደሚያደርግ የምናይ ነው የሚሆነው ማለት ነው።
ሶ አሁን ምንድነው ማድረገው እዚህ ጋር አዲስ ፕሌት ክሬት ላድርግና እሺ አሁን ምንድነው ማድረገው ሰብ አሰምብሊውን ኢምፖርት አድርጋለሁኝ ሌኑን እና ሾልደሩን ኢምፖርት አድርጋለሁ። ይሄኛው ሌኑ ነው፣ ይሄ ደግሞ ሾልደሩ ነው ማለት ነው። ዘን እዚህ ጋር ኦልሬዲ ያለኝ ይመስለኛል አንድ ሰውንም ላጥፋው። ስለዚህ ሌኑን ለጥፋለሁ መጀመሪያ ዘን ሾልደር ፔቭመንት ቴክኒሶቹን እኩል አድርጋቸው አምስት ኦኬ ሶ ይሄንን ሚረር አደርጋለሁ። እዛ ይሄንን ሌፍት አውትሳይድ ሾልደር ለዋለው ሌፍት አውትሳይድ ሾልደር ስሎፕ ኦኬ this one ሌን ሌፍት ይሆናል ማለት ነው። ሌፍት አውትሳይድ ሌን ስሎፕ ኦኬ ኦኬ ሶ ይሄ ለሌትስ ሴ ይሄኛውን ስሙን ልቀይረው። ይሄኛውን ለማውንቴነስ ሲሆን ለምሳሌ ይሄ ለማውንቴነስ ሴክሽን ከሆነ ምንድነው የምናደርገው? ይሄንን ትራፕ ላይ የነበረውን ወደ ዩዲች ኦኬ ኦኬ ሶ እንደምታዩት ሱፐር ሲምፕል ይቀየራል። ዘን ይሄንን ኮፒ አደርጋለሁ። ኮፒ ለማን ለሮሊንግ ሁለት ነው የሚኖረኝ። ቶታሊ አራት አይነት ስለሆነ የምሰራው እኔ አራት ላድርገው። ሶ ይሄኛው ትራፕቹራል አድርገው ይሄንን ትራፒዞይዳል ይሁን። ሶ እንደምታዩት አውቶማቲካሊ ይቀየራል። ትራፒዞይዳል ኦኬ ኦኬ ዘን ዲስ ዋን ማስነሪ ሆኖ ደግሞ ዩዲች ማስነሪ ዩዲች go and then this one masonry udich okay okay finally this እኛው ደግሞ ኤርዘንዲች ኦር ደግሞ ኤርዘንዲች ኦር ደግሞ ቪዲች እናድርገው። ይሄንን 0 እና ይሄንን 0 በማድረግ ማለት ነው። ሰው እንደምታዩት ወደ ኤርዘንዲች ቀይሬዋለሁ። this one finally trapezoidal thickness and 0 0 go so በዚህ መልኩ በጣም በቀላሉ አራት አይነት ዲቾችን ከአንድ ሰብ አሰምብሊ መስራት ይቻላል ማለት ነው። ሶ ትራፕዙራል ሲሆን እዚህ ጋር ሾልደሩ ሜቢ አራት ሊሆን ይችላል። ሶ እሱንም እዚህ ጋር መቀየር ይቻላል ማለት ነው። እዚህ ጋር ሾልደር ስሎፕ የሚላለ ይሄንን 4% እናደርገዋለን ማለት ነው። 0 ኦኬ ኦኬ ሶ እንደምታዩት 4% ነው። and this one 4% በ1.5 ነው። shoulder slope is 4 this one 0 so 4% ማድረግ ይቻላል። ይሄንንም እንደዛው so በዚህ ወይ መቀያየር ይቻላል። ይሄኛው ደግሞ ማውንቴነስ ስለሆነ ሾልደር ዊድዙ 0.5 ነው። so ሾልደር ዊድዙ ለከት 0.5 ለፊል ደግሞ ፊል ሾልደር ዊድዝ ሄር 0.5 ጎ። ለምንድነው ብዙዎቻችሁ ሾልደር ዊድዙን ከት እና ፊል ብለህ የከፋፈልኩት ትችላላችሁ? ምክንያቱም ምንድነው ሜቢ
ኤሪያው አንሲዩዘብል ከሆነ ለፊል ብዙ ጊዜ 2 ሜትር እናደርጋለን አንሲዩዘብል ሲሆንና ከቱን እንዳለ ነው ኬፕ የምናደርገው። ሰው ሌላ ሰብ አሰምብሊ ኢምፖርት ማድረግ ሳይጠበቅብን ራሱን ለፊል ብቻ ለምሳሌ ኢንኬዝ ይሄኛው ሌትስ ሴይ ይሄ ለአንሲዩቴብል ሴክሽን ከሆነ የምንጠቀመው እናደርጋለን ማለት ነው። ይሄንን ሾልደር ከቱን እንዳለ 0.5 ኪፕ እናደርጋለን። ግን ፊሉን ዊድዙን እዚህ ጋር መጥቼ 2 ሜትር አደርገዋለሁ ማለት ነው። ሶ አሁን እዚህ ጋር ከት ስለሆነ ብዙም ማየት አትችሉም። እዚህ ጋር መጥቼ እንደዛ አደርጋለሁ ማለት ነው። ይሄ ደግሞ ይጠቅመኛል ቦታው አንሲዩቴብል ከሆነ ሌላ ሰብ አሰምብሊ ኢምፖርት ማድረግ አይጠበቅብኝም ማለት ነው። ጀስት ይሄንን ብቻ ወደ 2 ሜትር በመቀየር ለአንሲዩቴብል ኤሪያ መጠቀም እችላለሁ። ሰው ለዛ ነው ለፊል እና ለከት ሾልደር ዊድዙን ለየብቻ የከፋፈልኩት ማለት ነው። ሰው በዚህ ወይ ከአንድ ሰብ አሰምብሊ ወደ 4 አይነት ሰብ አሰምብሊዎችን ፕሮዲዩስ ማድረግ እንችላለን። በጣም ፓወርፉል ነው ብያቸዋለሁ። እስኪ እንጠቀምና ኮሪደር ቢልድ እናርግ። ስለዚህ ይሄንን የራሴን ኮድ እጠቀማለሁ። ይሄ ትክክል ነው። ማውንቴንስ እንጠቀም። ከዛ ኦኬ ጎ እንዳይበዛብን 26 ኪሎ ሜትር ከምንሰራ 5 ኪሎ ሜትር ብቻ እንስራ። እንትን ታርጌቱን ሌኑ ሌፍት ነው፣ ራይት ነው። ኦኬ የስ ሶ አሁን ኮሪደር ቢውልድ አድርገናል። አሁን ሱፐር ኤሌቬሽኑን ካልኩሌት እናድርግ። ሱፐር ኤሌቬሽን ሴንተር ላይኑን ሴሌክት እናደርግና ካልኩሌት ኔክስት this one ሎው ሳይዱ ማች ሌን ነው፣ ሃይ ሳይዱ ዲፎልት ከ8 ቀንስልኝ እለዋለሁ። አውቶማቲካሊ ሪዞልቭ ያደርግልኛል። 8% ነው የሚጠቀመው። ጎ ሶ እንደምታዩት ካልኩሌት አድርጓል። እኔ አሁን የሚጠበቅብኝ ምንድነው ዳውን ሊቲንግ ማድረገው ይሄንን ኤክስፖርት አድርገዋለሁ። ሌትስ ሴይ ዴስክቶፕ ላይ ኤክስፖርት ላድርገው። ከዛ ይሄንን መልሼ ስለማመጣ አጥፋውና ይሄ የሱፐር ኤሌቬሽን አውትፑቴ ነው። በፊት በነበረው ቱቶሪያል እንደምታስታውሱት ይሄንን ማኑዋሊ ነበረ ሮልኦቨሩን ካልኩሌት አድርጌ እንደገና መልሼ ኢምፖርት አድርጌ ነበረው። በዚህ ኬዝ ግን እንደ ኦንሊ ቲንግ የምናደርገው ምንድነው ፊልተር እናደርገውና የሾልደሩን ሮልኦቨር ከዚህ እናጠፋለን። ምክንያቱም አውቶማቲካሊ ራሱ ካልኩሌት ስለሚያደርግልን ይሄንን ሾልደር ቢግኒንግ እና ኤንድ ኦፍ ሾልደር ሮልኦቨር የሚለውን ሴሌክት አድርገን እናጠፋዋለን ማለት ነው። ሶ ይሄንን ሴቭ እንለውና እንዘጋለን። ሌላ ምንም የምንሰራው ነገር የለም። ጨረስን ማለት ነው። ሶ እዚህ እንመጣና ሴንተር ላይ እንመርጣለን። ከዛ ታቡላር ኤዲተር ኢምፖርት የምናደርገው እዛ ብሮስ እናደርጋለን ከዴስክቶፕ ላይ ይሄንን ኦኬ አክሰፕት። ሶ አሁን ቀጥዬ ሳምፕል ላይን ሆሪዞንታል አላይመንቱን ከ00 ጀምሮ እስከ 10 ኪሎ ሜትር ሳምፕል ላይን ልውሰድ። ስለዚህ ኦኬ ሬንጁ እስከ 5 ኪሎ ሜትር ብቻ ነው ቢልድ ያደረኩት። ጎ ሶ ጨረስኩኝ ማለት ነው። ስለዚህ ክሮስ ሴክሽኑን አውጥቼ ሊያው ሶ እንደምታዩት ክሮስ ሴክሽኑ ወጥቷል። ነገር ግን በዩዲች ነው ያወጣሁት። ሁሉንም እንደምታዩት በዩዲች ነው ያወጣው። ነገር ግን ይህንን ራን ካደረግን በኋላ ምናልባት ለምሳሌ ከት ያለበትን ሴክሽን እንመጥና ሌትስ ሴይ ከ1+00 ጀምሮ እስከ 1+500 ድረስ
ሮሊንግ ነው። ሮሊንግ 1 ልበለው ይሄንን ከ1 ፕላስ 00 እስከ 1 ፕላስ 500 ድረስ ሮሊንግ ቢሆን ፕላስ 500 ሮሊንግ ቢሆን ዘን ኢንሰርት አፍተር ማውንቴንሱ ይቀመጥ እስከ ስንት 5 ፕላስ 00 ማለት ነው። ታርጌቱን ላስተካክለው እዚህ ጋር ይሄኛው ኦሬዲ ታርጌትድ ነው። this one ይሄ ሌፍት ነው። this one is right, this left and right. surface እዚህ ጋር ጄል ኦኬ። አሁን ይህንን አንድ ሰብ አሰምብሊ በመጠቀም ብቻ እንደምታዩት ቅድም ዩዲች ነበረ፣ አሁን ግን ወደ ትራፕሶል ዲች ተቀይሯል ማለት ነው። ካስፈለገ አንዱን ሳይድ ብቻ መቀየር ሁላ ይቻላል። ለምሳሌ ካስፈለገ ይሄኛውን ብቻውን ለምሳሌ ኤርዘን ዲች ቢሆን አንደኛው ሳይድ ኤርዘን ዲች ቢሆን ዲች ቲክነሱን ይሄን 0 አደርገዋለሁ፣ ዊድዙንም 0 ባረግ ይሄ ወደ ኤርዘን ዲች ተቀየረ ማለት ነው። ይሄን ሪቢልድ ብለው ቼክ ብናረግ እንደምታዩት ወደ ኤርዘን ዲች ተቀይሯል። በጣም አውቶማቲክ የሆነ ሰብ አሰምብል ነው። አሁን ሌላኛው ነገር ምንድነው? ሱፐርሊቬሽን ነው። ሱፐርሊቬሽን እዚህ ጋር እንደምታዩት እዚህ ጋር ማክሲመም ነበረ፣ ይሄኛውን ሰብሮታል በአንድ አድርጎት ማለት ነው። እያንዳንዱን ቼክ ብናደርግ ማክሲመም ነው 8። በዚህ ወይ አውቶማቲካሊ ሱፐርሊቬሽን ሮለሮችንም ማኔጅ ያደርጋል። እንደፈለግንም ዲች ታይፖችን መቀያየር እንችላለን። እዚህ ጋር እንደምታዩት ከ8 እየቀናነሰ በትክክል ነው ያስቀመጠው። በጣም ፓወርፉል የሆነ ሰብ አሰምብሊ ነው። ስለዚህ ይህንን ሰብ አሰምብሊ የምትፈልጉ ከስር በስክሪኑ ላይ በምታዩት ቁጥር ኮንታክት ልታደርጉኝ ትችላላችሁ። ዛሬ ላሳያችሁ የወደድኩት ይህንን ነው የሚመስለው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ማሰላም